ሰላም ቤተሰቦች እንዴት ናችሁ? ያለው ዛሬ ደግሞ የኦንላይን ቢዝነስ ነው ይዤላችሁ የመጣሁት። እግዚአብሔርን በቃ የምር የኦንላይን ስራ መስራት ፍላጎቱ ያላችሁ በቃ የኦንላይን ስራ ሰርታችሁ ህይወታችሁን መቀየር የምትፈልጉና የኦንላይን ስራ ሰርታችሁ ክፍያ ማግኘት የምትፈልጉ የምር በቃ እኔ በህይወቴ የከፈለኝ የኦንላይን ስራ ቢኖር ብዙ ሞካክሬያለሁ፣ ብዙ ሰርቻለሁ፣ ግን የመጀመሪያው ነው። ከዚህ በኋላ ነው ሌሎቹ የመጡት ማለት በቃ የመጀመሪያው ነው የተከፈልኩበት ስራ በቃ ይሄ ነው። እዚህ ፕላትፎርም ላይ ነው ሰርቼ የተከፈልኩት ማለት ነው። ከዚህ በኋላ ነው ሌሎች መስራት የጀመርኩት እና በቃ በኦንላይን ራሱ ገንዘብ እንደሚገኝ ያወቅኩበት ፕላትፎርም ነው። ይሄ ፕላትፎርም ምንም ውሸት የሌለው ነገር በቃ እና ጀስት ይህ ፕላትፎርም ከሌሎች ፕላትፎርሞች እና ከሌሎች ቢዝነሶች ለየት የሚያደርገው አንደኛ የዊዝድሮዋል ሜቶዱ ነው። የሰራችሁትን ገንዘብ በኢትዮጵያ ባንክ ማውጣት መቻላችሁ ነው። በኢትዮጵያ ባንክ ማውጣት ትችላላችሁ። የሰራችሁትን ገንዘብ ባይናንስ እና ዩኤስዲቲ ያለው ግን ተጨማሪ ኢትዮጵያ 8 ነው 9 እንደዛ ከንግድ ባንክ፣ አዋሽ እነዚህ የተመሳሰሉ ንብ ብዙ ባንኮች ባይንድ ተደርጎበታል የኢትዮጵያ ባንክ ማለት ነው። የሰራችሁትን ኢትዮጵያ ውስጥ ያላችሁ በኢትዮጵያ ባንኮች ዊዝድሮ ማድረግ ትችላላችሁ የሰራችሁትን። የሁለተኛው ደግሞ ሚኒመም ዊዝድሮ ነው። ሚኒመም ዊዝድሮ $10 ነው ማለት ነው። $10 ነው ሚኒመም ዊዝድሮ። $10 ሲሞላላችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ለየት የሚያደርገው ነገር ቢኖር አንደኛ ላይቭ አለው። ልክ እዚህ ላይ እንደምታዩት አሁን እነዚህ ኢትዮጵያውያን ነው። ኤቭሪባዲ ኢትዮጵያውያን ናቸው እዚህ ላይ እየሰሩ ያሉት ምናምን። ጀስት እናንተም እንዲህ ላይቭ እየገባችሁ ምናምን ከሰዎች ጋር እያወራችሁ እየተዋወቃችሁ ምናምን እና የምታወሩት ነገር እያየ ሰው ምናምን ሰው ደስ ካላቸው ምናምን ጊፍት ይሰጣችኋል ማለት ነው። ጊፍት ለመቀበል ከሰው ጋር ለመተዋወቅ ምናምን ራሱ ላይቭ እየገባችሁ መስራት ትችላላችሁ ማለት ነው። በጣም ጽድት ያለ ፕላትፎርም ነው። ለምሳሌ አንድ ሰው ላይቭ ገብተን ማየት እንችላለን። እዚህ ፕላትፎርም ላይ ላይቭ ከሚሰሩት እዚህ ጋር አሁን የማን ቤት እንግባ። አብዛኛው ሴቶች ናቸው ግን እዚህ ፕላትፎርም ላይ የሚሰሩት ማለት እነሱ ብዙ ጊዜ ተስፋ አይቆርጡም፣ ወጥሮ ይሰራሉ። ጀስት ለምሳሌ አሁን እዚህ ጋር ዘምዘም የሚሉን ቤት እንገባና እናያለን። ነክቼዋለሁ አንድ ጊዜ እስኪ ያመጣልናል። እሷን ላይቭ ገብታ የራሷን ስራ ነው የምትሰራው። እዚህ ጋር በቲም ስለሆነ የሚሰራው ቲሞቿ ነው ማለት ነው የምታሰራው እሷ አለሽ። ሉክ እንዳያችሁ ስማ ነው ማለት ነው። እሷ እያወራች ነው። ያው ድምጽ ይረብሸናል፣ ለዛ ነው የወጣሁት። ሌላኛው ደግሞ የቴክስት መጻፊያ ቦታ አለው። ይህ ፕላትፎርም የቴክስት መጻፊያ አለው። ሌላኛው ደግሞ ቪዲዮ ምናምን ፎቶ ምናምን ፖስት የምታደርጉበት ቦታም አለው። የተለያዩ ቪዲዮዎች ምናምን እዚህ ጋር እያመጣችሁ ምናምን ፖስት ማድረግ ትችላላችሁ ማለት ነው። ሰው እያየ በዛም ጊፍት ሊሰጣችሁ ይችላል ማለት ነው። እንዲሁም ፓርቲም አለው። ፓርቲ ማለት ወንበሮች ናቸው ከሰው ጋር ወይም ደግሞ የራሳችሁ ቲም በቲም ስለሆነ የሚሰራው እዚህ ፕላትፎርም ላይ ከቲማችሁ ጋር የምትሰሩበት ቦታ ነው ማለት ነው። ፓርቲ ማለት ወንበሮች አሉት። እዛ ወንበሮች ላይ የተቀመጣችሁ የምትሰሩበት ቦታ ናቸው። እነዚህ ፓርቲ ናቸው። እነዚህ ፓርቲ ላይ ያሉ ሰዎች ናቸው። ነፍ ናቸው። እንዲህ እስክሪን ባደርገው አሁን አልጨረሰውም። ይህ ካል ያሉት ቫይራል ላይ ያሉ ማለት ብዙ ሰዎች የእነሱ ቤት ውስጥ ያሉት ነው ማለት ነው። ቫይራል ምናምን አለው እዚህ ላይም። አሁን ለምሳሌ የመጀመሪያው ኮይን እንሸጣለን እንገዛለን የሚለው ቤት ቫይራል ነው ማለት ነው። ብዙ ሰው እሱ ቤት አለ ማለት ነው። የራሱ ቲምም ሌሎችም እሱ ጋር አሉ ማለት ነው። እንዲህ እያደረግን መስራት እንዲህ የሚሰራበት ፕላትፎርም ነው። ይህንን ፕላትፎርም ጀመራችሁ የምር በቃ መስራት የምትፈልጉት የምር በዚህ ፕላትፎርም ተከፋይ መሆን የምትፈልጉት ቴሌግራም ላይ ሙሉ ሊንኩንና ቪዲዮ ሰርቼ እንዴት እንደምንሰራ ምናምን አስቀምጥላችኋለሁ ሙሉ ነገር። ቴሌግራም ላይ እኛ እንወያይበታለን። ለዛ ብዬ የከፈትኩት ግሩፕ አለ። ቴሌግራም ላይ ነው ማለት ነው የምትመጡት። ኤቭሪባዲ ቴሌግራም ላይ ትመጡና ሰርች ታደርጋላችሁ። ቴሌግራም አካውንት አንድ ግሩፕ ከፍቻለሁ ቴሌግራም ላይ ማለት ነው። ይሄ ግሩፕ የሚጠቅመን አንደኛ እንወያይበታለንም ለኛም ለመወያየትም የሚሆነን ነው ማለት ነው። የቴሌግራሙ ዩዘር ኔም ፖፕ ፋሚሊ ነው የሚለው። ዩዘር ኔሙ ፖፕ ፋሚሊ ነው የሚለው። በቃ ኖርማል ኢንተርፌሱ ይኸውና @dd family 19 የሚለው ከላይ ያለው ነው። @dd family 19 ሙሉ ሰርች ለማድረግ ከፈለጋችሁ ፖፕ ፋሚሊ ሰርች ስታደርጉ ያመጣላችኋል። ፖፕ ፋሚሊ ያው ደብል ነች 4 ጊዜ ነች። ፖፕ ፋሚሊ ብላችሁ ሰርች ስታደርጉ @dd family 19
የሚል አካውንት ነው የሚመጣላችሁ ማለት ነው። ሶ እዚህ ጋር አት ብላችሁ ሰርች አድርጉት። አንተም ሰርች ስታደርጉት አት ፖፕ ፋሚሊ ብላችሁ ሰርች ስታደርጉ ዩዘር ኔሙ ነው ማለት ነው። ይሄ አት ፖፕ ፋሚሊ ዩዘር ኔሙ ነው። ዘን አት ዲዲ ፋሚሊ 19 የሚል አካውንት ይመጣላችኋል ማለት ነው። እዚህ ውስጥ ሙሉ መረጃ ሙሉ ስለ ፕላትፎርም እዚህ ላይ ነው ማስቀመጥላችሁ ማለት ነው። እዚህ ላይ መታችሁ እየተወያየን አብረን እንሰራለን። ፕላትፎርም በአጭር ጊዜ ውስጥ ተከፋይ እንሆናለን ማለት ነው። ኤቭሪባዲ ቴንክ ዩ። ይሄን የቲክቶክ አካውንት ደግሞ ፎሎ ማድረግ አትርሱ። ፎሎ አድርጎት ይጠቅመናል። ሌሎች ነገርም መለቀበት ነገሮች ስለሚኖሩ ፎሎ እና ላይክ አድርጉ። አትስ ኖት ቴንክ ዩ ኤቭሪባዲ